ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ። እኔ እንዴት ናችሁ? አለን። ዛሬ የመጣሁት እንግዲህ ለመጀመሪያ ጊዜ አረብ ሀገር እንዴት እንደመጣሁ ልነግራችሁ ነው፣ ለእናንተ ማለት ነው። እና እንድታዳምጡኝ በአክብሮት ጋብዛችኋለሁ። አመሰግናለሁ። እንግዲህ ለመጀመሪያ ጊዜ አረብ ሀገር ልመጣ የቻልኩበት ምክንያት ምንድን ነው? ያኔ ማትሪክ ከ10ኛ ክፍል ነበር እና እኛ የነበርንበት ጊዜ እና ያኔ ማትሪኬ ብዙም ጥሩ ውጤት አልነበረኝም። ግን ያው ቴክኒክና ሙያ እገባ ነበረ ግን እና ቴክኒክና ሙያ ገብቼ ቢያንስ እስከ 1 አመት ከምናምን ተማርኩኝ ማለት ነው። እና የገባሁት ትምህርት የመረጥኩት ምርጫ ፊልዴ ትንሽ ያው ከበድ ያለ ነበር። ለወንድ ልጅ የሚሆን አይነት ምርጫ ነበር የመረጥኩት። ግን እንደዛም ሆኖ እየተማርኩ ነበረ፣ ደህና ነበርኩኝና ግን ያው ብዙ ሰዎች አስተያየት ይሰጡኛል፣ ለምን ይሄን ኮርስ መረጥሽ ምናምን እያሉ ብዙ ሀሳብ ይሰጡኝ ነበር ማለት ነው። እና ኤኒዌይስ እየተማርኩኝ ወደ መጨረሻዎቹ አካባቢ ላይ ስንደርስ ትንሽ ያው ከቤትም ቤተሰብ ፋሚሊ ኬዝ የተወሰነ ትንሽ ያለ መስማማት ነገር አጋጠመኝ ማለት ነው። እና በዛ ሰዓት በቃ ሙዴም ጥሩ ስሜት አልነበረኝም። በቃ ጥሩ ውስጤ በቃ ጥሩ ስሜት አይሰማኝም ነበር። የሆነ የጥገኝነት ስሜት ይሰማኝ ነበር፣ በጣም ብቸኝነት ይሰማኝ ነበር፣ በቃ በጣም ይከፋኝ ነበር ምናምን። እና ደግሞ የፈለኩትን ነገር በፈለኩት ሰዓት ማግኘት አልችልም ነበር። እና ያው ወጣት ስትሆኑ ልጅ ስትሆኑ ብዙ ነገር ያምራችኋል፣ ብዙ ነገር ትፈልጋላችሁ። እንደውም እኔ ብዙም ያን ያህል እንደዚህ የሌላ ሰው ነገር እያየሁ ብዙም እንትን የምል ሰው አይደለሁም። ካስተዳደጌም ያው ማለት ደህና ነው፣ በቃ ደህና መካከለኛ ቤተሰብ ውስጥ ስላደግኩኝ ብዙም አይሰማኝም ነበረ። ግን ያው እንደዛም ሆኖ ግን እያደጋችሁ ስትሄዱ ተጽዕኖ ይበዛባችኋል። በቤተሰብ የሚያጎረመስ እንደዚህ አረግሽ፣ በዚህ ወጣሽ፣ በዚህ ገባሽ ምናምን መባል ሲመጣ በቃ ህይወታችሁ ያው ስትራግል ማድረግ ትጀምራላችሁ ማለት ነው። ከቤተሰብ ጋር መጣላት ይጀመራል፣ ክርክር፣ ጸብ ምናምን ይጀመራል ማለት ነው። እና በዛ ሰዓት ደግሞ እኔ ያው ያደግኩበት ቤት ምናምን ሳይሆን የነበርኩት አጋጣሚ ያው አጎቶቼ ጋር ነው የነበርኩት። እና አዲስ አበባ ስለነበሩ እነሱ አጎቶቼ ጋር ነው የነበርኩት። እና እነሱ ደግሞ ያው እነሱም ከኔ በእድሜ ይበልጡኛል። በእርግጥ ግን ደግሞ እነሱም በዛ ሰዓት ወጣቶች ነበሩ። ከኔ ቢበልጡም ግን ደግሞ ወጣቶች ናቸው፣ ወንዶች ናቸው። ወንድ ልጅ ደግሞ ሴት ልጅ እንደ እናት እንደ ታላቅ እህት ምናምን ሊረዳ አይችልም። ወንዶችና ሴቶች አስተሳሰባችን ይለያያል። እና የሆነ ትንሽ አምባገነንነትም ነበረ ምናምን። እና እነሱ ደግሞ የኔን አስተሳሰብና የኔን ፍላጎት አያውቁትም ነበር። እኔ ደግሞ ያደግኩት ትንሽ ራቅ ብዬ ነው፣ ከቤተሰብ ራቅ ብዬ ነው ያደግኩት። ከሁሉም ቤተሰቦቼ ማለት ያው ከቅርብ ቤተሰቦቼ ከእናትም ከእህት ወንድም አጎት ምናምን ርቄ ነው ያደግኩት። ሌላ አካባቢ ነው ያደግኩት። እና እኔ ያደግኩበት መንገድ እና እነሱ የሚያስቡበት መንገድ በጣም የተለያየ ነው። እና እኔ በቃ ሌላ ባህሪ ነው የነበረኝ። በቃ እነሱ ጫና በሚያደርጉብኝ ሰዓት እኔ በጣም በቃ ብስጩ ሆንኩኝ። በቃ ማንም ሰው ስለማይረዳኝ በዛ ሰዓት ብስጩ፣ ንዴታም፣ በቃ ነጭናጫ ሰው ሆንኩኝ ምናምን። እና በቃ ሌላ ጸባይ አመጣው ማለት ነው። እኔ ማላቃቸው ራሱ ለራሴ ራሱ ከመቼ ወዲህ ነው እንደዚህ ሆንኩት ምናምን ብዬ እስከምል ድረስ ያው አይዶን ነው ብቻ ምናልባት ጉርምስናውም ሊሆን ይችላል ሳስበው። እና ሌላ አይነት ባህሪ ማንጸባረቅ ጀመርኩኝ ማለት ነው። ከዛ በዛ ብስጭት ውስጥ ንዴት ውስጥ እያለሁ በቃ ምንም መስማማት አልቻልንም። ያው
እኔ ብቻ ነኝ ከነሱ ሴት። ሁሉንም ነገር አደርጋለሁ። እውነቱን ለመናገር ቤት ውስጥ የሴትነት ግዴታዬን በጣም እወጣ ነበረ። እንጀራ ጋግሬ በቃ ብዙ ነገር ወፍጮ ቤት ሄጄ ምናምን በርበሬ ምናምን በዛ እድሜ እንደዛም ጉርምስና ምናምን ተብሎ ቢታሰብም እንደ ጎረምሳ ሴት አልነበርኩም። በጣም ኃላፊነት ይሰማኝ ነበር ቤት ውስጥ ማለት ነው። እና እነሱን እንደ ሴት እንከባከባቸው ነበር። እነሱን ለማስደሰት በጣም እጥር ነበረ። ደስ እንዲላቸው ፈልግ ነበር። በቃ እነሱ የሆነ ሰርፕራይዝ ላደርጋቸው ሞክር ነበር ብዙ ጊዜ ማለት ነው። እነሱ ደግሞ ያ ምንም አይመስላቸውም። በቃ ያን አለ አይደለ በቃ የሆነ በቃ ምን ለእነሱ ምንም ተራ ነገር ነው እኔ የማደርገው ነገር እያንዳንዱ ማለት ነው። ምንም አፕሪሼት አያደርጉኝም ነበር ምናምን ጎበዝ ምናምን አይሉኝም። በዛ በጣም እናደዳለሁ። የሆነ ኮምፕሌን ብቻ ነበር የሚያቀርቡብኝ ሁሌ እንደዚህ አድርገሽ በዚህ ወጥተሽ በዚህ ገብተሽ ይሄን ሆነሽ በቃ ሁሌ ትችት ነው። እና እኔ ደግሞ በጣም ሰለቸኝ። አንዳንዴ ዱላም አለ ድብድብም አለ ምናምን እና እኔ በቃ ይሄን አልፈለኩትም። በጣም መረረኝና አይጫውንስ ምናምን ብዬ በቃ ከዛም አልፎ መታመም ጀመርኩኝ በንዴት ማለት ነው። በጣም ስናደድ በቃ ጨጓራ መታመም ጀመርኩኝ። እታመማለሁ 2 ሳምንት 3 ሳምንት እተኛለሁ በዛ ንዴት ማለት ነው። ከዛ መጨረሻ ላይ ወሰንኩኝ ማለት ነው። በቃ ከዚህ ሀገር መውጣት አለብኝ ብዬ ወስን አደረኩላችሁ ማለት ነው። ከዛ እንዴት ወሰንኩኝ መሰላችሁ? አይ ቲንክ ይሄኛው ቪዲዮ ሊያልቅብኝ ሰዓቴ ሊያልቅብኝ ነው እና ወይ በሚቀጥለው ለስራ መሰለኝ ሳስበው እና እንዴት እንደወሰንኩኝ በሚቀጥለው ቪዲዮ ሰራላችኋለሁ ማለት ነው። እሺ አመሰግናለሁ እህቶቼ ቤተሰቦቼ። እንግዲህ ሰብስክራይብ ላይክ ሼር አድርጉልኝ። ያው ጀማሪ ዩቲዩበር ስለሆንኩኝ እንግዲህ ገና እየተንተባተብኩ ነው። ለወደፊት አሻሽላለሁ ብዬ አስባለሁ። እንግዲህ እዚህ ጋር ዋናም እየዋኘሁ ፀሐይም እየሞኩ ነበረ። በቃ እሺ በሚቀጥለው ሌላ እንዴት አረብ ሀገር ለመሄድ እንደወሰንኩኝ በሚቀጥለው ቪዲዮ ሰራላችኋለሁ። አመሰግናለሁ። ባይ ባይ።